ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? በዛሬ ቪዲዮዬ በጣም አስፈላጊ የሆነ ነገር እናያለን። እስከ ፍጻሜ ድረስ ቆይታ እንድታደርጉ የአክብሮት ግብዣዬ ነው። ይህ ምንድነው? ማንን እንስማ ወይም ማንን እንከተል የሚል አስፈላጊ ትምህርት ነው። በእርግጥ በዚህ ዘመን በማህበራዊ ሚዲያ፣ በቴሌቪዥን፣ በሬዲዮ፣ በጓደኛ፣ በትምህርት ቤት እንዲሁም በተለያዩ ሃይማኖት ተቋማት ምክር ውስጥ ተከበናል። በዙሪያችን በጣም ብዙ መካሪዎች፣ ብዙ ድምፆችን እንሰማለን። ነገር ግን ሁሉም እነዚህ ወደ እውነት ይመሩናል ማለት አይደለም። መጽሐፍ ቅዱስ ምንድን ነው ምለን? ስለምን እንደምትሰሙ ተጠንቀቁ ወይም ተጠበቁ ይለናል። ምክንያቱም የምንሰማው ነገር በውስጣችን እምነት መፍጠሩ አይቀርም። የምንሰማው ነገር በውስጣችን ፍሬ ማፍራቱ አይቀርም። ያ ፍሬ መልካም ወይም ክፉ ፍሬ ሊሆን ይችላል። ስለዚህ መልካም ፍሬ ካፈራን አንደኛ ለራሳችን እንጠቀማለን፣ ሁለተኛ ለሰዎች ሕይወት በጣም አስፈላጊ ሰዎች እንሆናለን። ሌላው በመጨረሻም ለእግዚአብሔርም አስፈላጊ ሰዎች እንሆናለን። ክፉ ፍሬ ካፈራን የሰዎችን ሕይወት እናስጨንቃለን፣ ለሰዎች የመጥፋት ምክንያት እንሆናለን፣ ሰዎችን እናሰናክላለን፣ በመጨረሻ ለእኛም እንጠፋለን ወይም ለእኛም እንሰናከላለን። ስለዚህ ስለምንሰማው ነገር መጠንቀቅ ወይም መጠበቅ እንዳለብን መጽሐፍ ቅዱስ ያስተምረናል። ምክንያቱም እምነት ከመስማት ይመጣል፣ መስማትም ደግሞ ትክክለኛው መስማት በእግዚአብሔር ቃል ነው። እንደ ክርስቲያን የምንሰማው ነገር ሁሉም መጽሐፍ ቅዱሳዊ መሆን አለበት። አንድን ወሬ ከመስማታችን በፊት ሁለት ጥያቄዎችን መጠየቅ አለብን። አንደኛው ጥያቄ ምን መሆን አለበት? አንድ ሰው ወሬ ወደኛ ይዞ ስመጣ ሁለት ጥያቄዎችን መጠየቅ አለብን። አንደኛው ጥያቄ አሁን የምትነግረኝ ነገር እውነት ነው? እርግጠኛ ነህ ብለን እንጠይቀዋለን። እሱ አይ እርግጠኛ አይደለሁም ይለናል። እሺ ወደ ሁለተኛው እናልፋለን። የምትነግረኝ ነገር ለእኔ ይጠቅማል ወይ ብለን እንጠይቀዋለን። እሱማ አይጠቅምም ይለናል። ስለዚህ ምንም የማይጠቅም ከሆነ እውነትም ካልሆነ ይህን ወሬ መስማት አልፈልግም፣ አንተ ጋር ይቆይ ብለን እናልፏለን፣ እንደ ክርስቲያን ማለት ነው። ምክንያቱም ክርስቲያን የመጣውን ሁሉም መስማት፣ ሁሉም ነገር ወደ ውስጥ ማስገባት የለበትም። ምክንያቱም የምንሰማው ነገር በውስጣችን ፍሬ ማፍራቱ አይቀርም። ያ ፍሬ ደግሞ መልካም ወይም ክፉ ፍሬ ሊሆን ይችላል። መልካም ፍሬ ካፈራን በእኛ ሕይወት እግዚአብሔር ይከብራል፣ ሰዎች ይጠቀማሉ። ክፉ ፍሬ ካፈራን አንደኛ ሰዎችን እንጎዳለን፣ በመጨረሻም ለራሳችንም እንጎዳለን። ስለዚህ መልካሙን ፍሬ ለማፍራት መጀመሪያ የምንሰማው ነገር፣ በውስጣችን የምንገነባው ነገር መርጠን መስማት፣ ወደ ውስጥ የምናስገባው ነገር መምረጥ አስፈላጊ ነው። ኢየሱስ ክርስቶስ እንደውም ምን አለ? በጎቼ ድምፅን ይሰማሉ፣ ይከተሉኛል፣ እኔም አውቃቸዋለሁ፣ እነሱም ይከተሉኛል አለ። ስለዚህ ክርስቲያን የሆነ ሰው የኢየሱስን ድምፅ ወይም የክርስቶስን ድምፅ መስማት አለበት። ምክንያቱም ከዚህ ውጪ የሆነው ወደ ውጪ የሚያወጣ ስለሆነ፣ ከሱ ውጪ የሆነው ወደ ውጪ ነው የሚያወጣው። ስለዚህ ወገኖቼ ይህን ድምፅ የምትሰሙ ወገኖቼ ምን እንደምንሰማ፣ ዛሬ ምን እየሰማን ነው? በውስጣችን ምን እየገነባን ነው? መጠንቀቅ አለብን። አንድን ነገር ከመከተላችን ወይም አንድን ድምፅ ከመስማታችን በፊት ሶስት መሰረታዊ ነገሮች ማወቅ አለብን። አንደኛው ይህ ትምህርት ከመጽሐፍ ቅዱስ ጋር ይስማማል ወይ፣ መጽሐፍ ቅዱሳዊ ነው ወይ ብለን መጠየቅ አለብን፣ እንደ ክርስቲያን ማለት ነው። ሁለተኛው ይህ ትምህርት ወይም ይህ ሰው ወደ እግዚአብሔር ያቀርበኛል ወይስ ከእግዚአብሔር ያርቀኛል የሚለውን ጥያቄ መጠየቅ አለብን። ሶስተኛ አሁን የሚሰማው ነገር የሚማረው ትምህርት
በውስጤ ፍቅርን፣ እውነትን፣ ቅድስናን ይጨምራል ወይ? እነዚህ ሶስት ነገር ፍቅርን፣ እውነትን፣ ቅድስናን ይጨምርልኛል ወይ ብለን መጠየቅ አስፈላጊ ነው። ምክንያቱም የምንሰማው ነገር በውስጣችን ከጊዜ በኋላ ፍሬ ማፍራቱ አይቀርም። ያ ፍሬ መልካም ወይም ክፉ ፍሬ ከሆነ ለእኛም ተጎድተን የሰዎችን ሕይወትም ጎድተን በመጨረሻም መጥፋት ይሆናል። መልካም ከሆነ መልካም ፍሬ ብታፈሩ በዚህ አባቴ ይከብራል አለ ኢየሱስ ክርስቶስ። ለምሳሌ መልካም ፍሬ ካፈራን ለራሳችን እንጠቀማለን፣ ለሌላው ሕይወት በጣም አስፈላጊ ሰዎች እንሆናለን። ስለዚህ በመጨረሻም መጽሐፍ ቅዱስ ላይ አንድ በጣም ደስ የሚል ቃል አለ። ቀንበርን በላያችሁ ተሸከሙ ከእኔም ተማሩ እኔ የዋህና በልብህም ትሑት ነኝ አለ ኢየሱስ። መስማትም መከተልም ካለብን ኢየሱስ ክርስቶስን ብቻ መከተል አለብን። ምክንያቱም እሱ እውነተኛ መሪያችን ነው። የሃይማኖታችን ጀማሪና ፈጻሚ የሆኑ ክርስቶስ ኢየሱስን መከተል አለብን እንደ ክርስቲያን። ምክንያቱም ከሱ ውጪ የሆነው ሁሉ ወደ ውጪ የሚያወጣ ነው። ምንድነው ኢየሱስ ክርስቶስ ያለው? እኔ ሕይወት እንዲሆንና እንዲበዛላችሁ መጥቻለሁ አለ። ሌባው ግን ሊያርድ ሊያጠፋ ይመጣል እንጂ ለሌላ አይመጣም አለ። ኢየሱስ ክርስቶስ የመጣው ለምንድን ነው? ሕይወት እንዲሆንና ሕይወትም እንዲበዛልን ነው። ስለዚህ መሪያችን መሆን ያለበት ኢየሱስ ክርስቶስ ነው። ቃሉን መከተል ድምፁን መስማት ይሁንልን። በዚህ ጊዜ ሕይወታችን ወደ እውነት ትሄዳለች። በመጨረሻም ለነፍሳችን እረፍት እናገኛለን። አያችሁ፣ አሁን ክርስቲያን ስንሆን የእምነታችን ፍጻሜ ራሱ ምንድን ነው ከተባለ የነፍሳችን መዳን ነው። ለነፍሳችን እረፍት ማግኘት ነው። ለነፍሳችን እረፍት ካላገኘን በዚች ዓለም ላይ በከንቱ ዕድሜያችን ካሳለፍን በጣም ምስኪን ሰዎች እንባላለን። ስለዚህ የእምነታችን ፍጻሜ የነፍሳችን መዳን ስለሆነ የምንሰማው ነገር ከእግዚአብሔር ቃል ከመጽሐፍ ቅዱስ ጋር የሚስማማ እኛን ወደ እውነት ወደ ኢየሱስ ክርስቶስ መንግሥት የሚመራ መሆን አለበት። ስለዚህ እውነት፣ ሕይወት፣ መንገድ ኢየሱስ ክርስቶስ መሆኑን የሚያውቅ ክርስቲያን መስማት ያለበት የኢየሱስ ክርስቶስን ድምፅ ብቻ መሆን አለበት። እግዚአብሔር ይባርካችሁ። ተባረኩልን።